ሰላም ለእናንተ ይሁን ወገኖች። እስቲ እቺ መዝሙር ስሙና እንጫወታለን። እንዳንተ የለም ግዛን ዘላለም እረ መንፈታ ከስር ጌታ እንዳንተ የለም ግዛን ዘላለም መንፈታ ከስር ጌታ ከፍ በል ጌታ ከፍ በል ጌታ ከፍ በል ጌታ ከፍ በል ጌታ። ከባርነት ቀንበር አወጣን አይደል? ነገስታት ድል ነስተው ሲመለሱ በእግዚአብሔር ላይ ይነሳሉ። የዳነ ህዝብ ደግሞ ያመለጠ ህዝብ ደግሞ እስራኤል በእግዚአብሔር ላይ ያጉረመርማል። አልፎም ተርፎ ደግሞ ጣዖትን ያዘጋጃል፣ ለራሱ ማምለኪያ ጸዶችን ይሰራል። እግዚአብሔር ያልፈለገውን፣ እግዚአብሔር ያልፈቀደውን፣ የእግዚአብሔር ሐሳብ የሌለበትን ምንም ከቃሉና ከእርሱ ማንነት ጋር የማይመጥን ነገር የገዛ ህዝቡ ሲያደርግ እግዚአብሔር በየጊዜው ያገኛቸዋል። አንድ ንጉስ መተባበር ከሌለበት ንጉስ ጋር ተባበረና እግዚአብሔር ራራለትና በጦርነቱ ሜዳ መካከል የዛ ንጉስ ጓደኛ እንጂ ንጉሱ እንዳልሆነ ስለታወቀለት ከጦርነቱ መካከል አወጡትና ወደ ቤቱ ተመለሰ። ያንን ንጉስ እናየዋለን። ከስንት ነገር አውጥቶን እግዚአብሔር ለራሱ ካደረገን በኋላ ከመከራችን ዘመን አስረሳን ብለን የምናወራበትን ሳንጨርስ ጥጋበኞች እንዴት እንደምንሆንበት በእግዚአብሔር ላይ አልፈንም ተርፈን ደግሞ በነቢያቶቹና በእውነተኛ ነቢያቶቹና በሚያገለግሉት ሊያከብሩት በተጠራው ህዝብ ላይ እንዴት እንደሚሰለጥኑ። ሰው በመጀመሪያ እግዚአብሔርን ሲደፍር ምንድን ነው የሚያደርገው? እግዚአብሔር ለራሱ ክብርና ለህዝቡ ታገለግል ዘንድ ተመርጠሃል የተባልክ የኢትዮጵያ ህዝብ፣ የኤርትራ ህዝብ ዛሬ አንተ የምትሳለቅበትን ህዝብ እግዚአብሔር የሚከራከርለት ዘመን መጥቷል። ትውልድን በየጓዳው እየሰራ ነው። ወገኖቼ ይሄ እልቂት ለእናንተ ኖርማል የመሰላችሁ ሚሊዮነር እየሆናችሁ መኖራችሁ ብርቅ ለሆነባችሁ ሰዎች ነው ይሄንን የምናገረው። ይሄንን አይታችሁ ደግሞ ወደ ድፍረት እንዳትደፍሩ ወጣቶችን ነው የምነግራችሁ። ለምንድን ነው መሰላችሁ? አባቶቻችን ቀደም ሲል ባደረጉት ነገር ደፋር እንዲሆን ያደረገው ትውልዱን ይሄ ነው። ለምንድን ነው? በሚያስተምሩበት ጊዜ አስራትና መባህን በደንብ ከሰጠህ እንጂ ወደ መሰዊያ ከመሄድ በፊት ከወንድምህ ጋር ተስማማ ብለው እንዳይመክሩ እነሱ ራሳቸው ወንድማማቾች አባቶች ስላልተስማሙ ወደዚህ ምክር በቀጭኑ መንገድም ስለመሄድ አይናገሩም። አብዛኛውን ጊዜ በጣም ጥቂት ነው። አንዳንድ ጊዜ ሲናገሩ እነርሱ ያልኖሩትን ኑሮ ስለሆነ የሚሰብኩት ወጣቶች ድራማ መስራት ይቻላል ለካ ብለዋል። ዛሬ ወጣቶች የምንላቸው የ40 ዓመቶቹንና የ50 ዓመቶቹን ነው። እንግዲህ ደግሞ እንደገናም ከዛም በታች ያሉትን ዛሬ መድረክ ላይ አዳዲስ ደመቅ ያሉትን ነው የምንለው። ይህን ስለ እውነተኞች የሉም ማለት አይደለም። ነገር ግን ደጋግሜ አሁንም አነሳዋለሁ። መንፈስ ቅዱስ ስላለኝ ነው የምናገረው። ከ12 ዓመት በፊት እግዚአብሔር የተናገረውን ነው። በቤቱ ከሚሆነው ከ14 ዓመት በፊት ከ20 ዓመት በፊት በቤቴ ከሚሆነው በደል የተነሳ ኢትዮጵያ በደም ትታረሳለች። ሌሎችም ተናግረውታል ተብሏል። በልቤም የሰማሁትን በጓዳ ያየሁትንም ተናግሬያለሁኝ። ዛሬ ግን የሚሆነውን አይቶ የሚደነግጥ የእግዚአብሔር ሰራዊት በጣም ጥቂት ነው፣ በየጓዳው ከሚያነቡት በስተቀር። ዛሬ
ቤተ ክርስቲያንን ለመስራት ልመና፣ መሬት ለመግዛት ጉቦ እየተሰጠ እግዚአብሔር ያቀደውን ስራ የማይጨርስ አጋዥ የሚያስፈልገው የሐሰተኛ ድጋፍ የሚያስፈልገው እስከሚመስል ድረስ ክፋት እየተሰራ ድሮ በስኮላርሺፕ ነበረ እውነተኞች የሚባረሩት ከኢትዮጵያ ከቤተ ክርስቲያን ማለት ነው። ትምህርት ቤት ሂድ ተብሎ ይሰጣቸውና እንደማይመለሱ አድርገው ይሸኛሉ። ያን እያደገ ትውልድ ነው አሁን ይሄ ትውልድ አሁን ደግሞ ይሄንን የሚሰራው ማለት ነው። ዛሬ ግን ጉበኛ አድመኛ ቢዝነስ ነው የሚከፈተው። አሜሪካን ሀገር እንኳን እንደዛ ተብሏል። ቻይናዎች፣ እስራኤሎች ቢዝነስ ነው የሚከፍቱት፣ ኢንዱስትሪ ነው ያላቸው። ኢትዮጵያውያኖች ግን ለምንድን ነው ቸርች ብቻ የምትከፍቱት ብሎ አንድ ሰው ተጠየቀ። የሚያሳዝናችሁ ያ ሰው ጠቅላላ አገልግሎት አቆመ። ይህም ጥሩ ነው ብዬ አይደለም። ነገር ግን አሁን ደግሞ አገልግሎት ለምኔ ክርስትና ለምኔ እያሉ ሰዎች የሚወጡበትን ስራ እየተሰራ ነው። በእኛ ነው ወይ ክርስትና ነው የሚመዝኑት ትሉ እንደሆነ ወንድምህ እንዳታሰናክል ተብሎ የተጻፈው የሚሰናከል ደግሞ ከመካከላችን ስላለ ማለት ነው። አቅሙ እስከዛ ድረስ ስለሆነ ስጋ ባልበላ ይሻለኛል ያለበት ምክንያት ጳውሎስ ይሄ ነው እንጂ ስጋ ስለተከለከለ አይደለም። ደሞስት በቃ ሊስት የሆነውን ነገር ነው ምሳሌ የተጠቀመ። ስለዚህ አሁን በምድራችን ላይ የምታደርጉት የቤተ ክርስቲያን ክፋት፣ ራቁቱን ሜዳ ላይ የተሰጣ ክፋት በቤቴ ተቀምጬ የማየውን ነው የምናገረው ወገኖቼ። አድማ፣ ተንኮል፣ እውነት የሚናገሩትን መግፋት፣ በሐሰት በሽንገላ ቤተ ክርስቲያን መመስረት። እንዴት ነው በሐሰት በሽንገላ ማለት? እንዳለም ጉቦ ከሰጠን፣ እንዳለም አላስፈላጊ ነገሮች እያደረግን ሰውን ማኒፕሌት እያደረግን ህዝቡን ህንፃ የምንገነባ ከሆነ እግዚአብሔር አለበት ወይ ነው ጥያቄው። ጌታ የለሁበትም ስላለኝ ነው ይሄንን የምናገረው። የለሁበትም አለኝ። ከዚህ በፊት ተናግሬዋለሁኝ። ቨርጂኒያ የምትባል የእግዚአብሔር ሴት በትንሣኤ ኦክላሃማ ነበረች። አሁን አይ ቲንክ በቴክሳስ ሳትሆን አትቀርም ካልተሳሳትኩኝ። ልክ እንደዚያ ዘመን በር ላይ ቆሞ እንዳየሁት ልጄ አላስገባሉኝ ይላል እግዚአብሔር። አዎ ይጨፈራል፣ ይጮሃል፣ እግዚአብሔር ግን የለበትም። በጣም ጥቂቶች ነፍሳቸው በስብራት ውስጥ ሆኖ በጓዳቸው የሚያነቡ ህዝብ እንዳለው ምንም ጥርጥር የለኝም። እናንተ ደግሞ ወታችሁ የምትናገሩ ነቢያቶች በሩቅና በቅርብ በጓዳ ተቀምጠው የሚያዩት ሰዎች የሚያዩትን እግዚአብሔር ያየውን አይታችኋል ማለት ነው። ሁል ጊዜ ለሚጠፋው ጥፋት አጨብጫቢዎች ሆናችሁ የምትናገሩ ሰዎች መንግስት ወዴት ነው ብላችሁ ወደ መንግስት መሄድ የሚገባችሁ ሰዎች ለልመና መንግስት ጋር የምትሄዱ የእግዚአብሔር ቅዱሳን የእግዚአብሔር ሰዎች ምን እየተሰራ ነው ብላችሁ በምድሪቷ ላይ የሚደረገው መንግስት አለበት ወይ ብሎ የሚያስጠይቅ ጥያቄ እየተሰራ ሊያውም ክርስቲያን መንግስት። መካሪ ከጠፋ በሀገራችን ላይ ቡርኪና ፋሶ መሄድ ይቻላል። ኤርሚያስ ትራቶሪ ነው ላስኔሙ። እሱ እኮ ክርስቲያን ነው። ምን እየሆነ ነው ግን? ካለ ለቅሶና ካለ ዋይታ በስተቀር ተሰርቶ የማይታወቅ በምድር ላይ ያልተሰማ ነገር እየተደረገ እያለ ወገኖች ዝም ብላችሁ ተዝናንታችሁ እናንተ ቤተ ክርስቲያን ዲኮሬት የምታደርጉት። እግዚአብሔር ስለ ቤተ ክርስቲያን ጉዳዩ አይደለም። ቤተ ክርስቲያኑ ሰው ነው። የእግዚአብሔር ቤተ መቅደስ ሰው ነው። ወንድሜ ድሮ በቸልተኝነት ሰው በማያየው ደረጃ ነበረ ሪጀክሽን እርስ በራሳችን የነበረው። ዛሬ ግን አደባባይ ወጥታችሁን ክፋት ለመስራት ያልተመለሳችሁ ሰዎች ታዲያ ለማረም ተመረጡ የተባሉት ሰዎች ወዴት ነው ያሉት? ምን እየሰሩ ናቸው? እነሱስ ኑሯቸው ምን ይመስላል? ምን ይመስላል? ኢትዮጵያ ሕዝብ የሚኖረውን ኑሮ ነው? ያ ነው የሚያስለቅሳችሁ? ያ ነው የሚያጨቃጭቃችሁ? ያ ነው የሚያከራክራችሁ? የትኛው ነው የተጠራችሁበት ጥሪ ነው? ወገኖቼ ይህን ልል ነው የመጣሁት። ይህን ደግሞ ምንድነው ከባርነት ቀንበር አውጥችህ ለክብሬ መርጭህ ለኔ ክብር እንድትሆን ለህዝቡ በረከት እንድትሆን ጠርጭህ በህዝቡ ላይ ሰለጠንክበት ነው የሚለው እግዚአብሔር። እናንተ ራሳችሁን ታውቃላችሁ። ሁሉ ማለት አይደለም። ፓስተሮች፣ ነቢያቶች፣ ዘማሪዎች ሆያ ሆዬ መድረክ ላይ ከዛ ሲወርዱ ደግሞ አድማ። ወንድማችን ኤርሚ በጣም ደጋግሞ ይሄንን ነገር ተናግሮታል። መጠጣችሁን ከጠረጴዛ ስር እያደረጋችሁ የማሳች ቤት ታሪክ እያለ ሲናገር እሱ ምናልባት ከተማው ላይ ስላለ ነው።
በሰራዊት ጌታ በእግዚአብሔር ፊት ነው የምናገረው። ምስክሮች አሉ፣ ፓስተሮች፣ አገልጋዮች ከመሆኑ ይሄን አይነት አደባባይ ከመውጣቱ በፊት እኔን ሰው አድርጎ ቁጥሩኝ እግዚአብሔር ሲናገር ሰምቻለሁ። ያየሁትን የሰማሁትን ደግሞ ሲሆን እያየሁት ነው። ናስ ሰማይ እንደ ናስ ላይ ተኝቶ ምን ነው ጌታ ሆይ ምንድን ነው ስለው ከተማው ላይ ከ14 ዓመት በፊት መጥቼ በኖርኩበት ሰዓት ደም ይፋሰሳል። አሁን እየቀጠለ ነው። ነገር ግን ማንም ምንም የመሰለው የለም። እግዚአብሔር ስለ መብራቱ ጉዳይ የለውም። እግዚአብሔር ስለ ህንፃው ጉዳይ የለውም። ግራውንድ ፕላስ 5 ግራውንድ ፕላስ 6 እንዴ እግዚአብሔር ቸርነት አያደርግም ማለት አይደለም። ዛሬ ከሰው ይልቅ ከገንዘብ ይልቅ ከሰው ይልቅ ገንዘብ የበለጠበት ሰው፣ የብረት በር የበለጠበት ሰው ኑሮ አይስተካከል ማለት አይደለም። ግን ከውጭ የሚሆነው እያለ ሰው እርስ በራሱ እየተላለቀ እግዚአብሔር አወደውም ያሉትን ደግሞ እየተገፉ ጭራሽም እየተገደሉ ያላቅ ጓዳ የተቀምጬ የሰማሁትን ነው የምናገረው። በእርግጣው ኮንፈርም ተደርጊያለሁ። ይሄንኑ ስናገር ወገኖቼ እኔ እንዲህ ነው የማየው። ምን እየሆነ ነው? ምድራችን ምን እየሆነ ነው? ስለ ይሄ ነው የሚሆነው አሉ። እስከ መቼ ዝም እላለሁ? ዝም ያልኩባቸውን ዘመናቶች ይቅርታ ጠይቄያለሁ። ከዚህ በኋላ ግን ዝም አልልም። እናንተ እውነተኛ ነቢያቶች ደግሞ አንድ አሻንጉሊት እያሰማመራችሁ አትናገሩ። የምትናገሩትን አዚል ኤስ ተናገሩ። ብዙ አላችሁ የምታውቁ ከእግዚአብሔር የምትሰሙ እግዚአብሔር የኔ ብሎ ያላችሁ ሰዎች አላችሁ። እናንተም በደለኞች ናችሁ። ነገስታትን እኮ እንድንፈራ አልተጠራንም። ነገስታት ግን ነቢያትን ነበር የሚፈሩት የነበረው። ወገኖች የት ጋር ነን ያለ ነው? ይህን ልላችሁን የመጣሁትና የማነብላችሁ አንድ ክፍል አለ መጨረሻ ላይ አሜን። ሀሳቡን ስለገለጥኩት የማነበውን ይገባችኋል ማለት ነው። ይህን በጌታ በኢየሱስ ስም አነባዋለሁ። የይሁዳ ንጉሥ ኢዮሳፍጥ ምዕራፍ 19 ላይ ነው። ሁለተኛ ዜና። ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። እንዳልኳችሁ ከአንድ እግዚአብሔር ከማይከብርበት ከማይሆን ሰው ጋር አንተ እግዚአብሔርን የሚበድለውን ትተባበራለህ ተብሎ ተወቅሶ ወደ ቤቱ ሲመለስ የተናገረው ነገር ዛሬ ለምድራችን ያስፈልጋል። አክብሮህ ስታበቃ እግዚአብሔርና ሕዝቡ ላይ የሰለጠንክ የምድሪቷ ደም መጥገብና የምድሪቷን ጩኸት መስማት ያቃታችሁ ሰዎች በአምላኬ ፊት የምናገረው አንድ ነገር አለ። ሌሊት ቁጭ ብዬ አድሬ ጠዋት ስነሳ ወይ በሶስተኛው ቀን ወይ በአራተኛው ቀን እልቂቱን እሰማለሁ። መሸከም የሌለብኝ እኔ የተሸከምኩት ጌታ ሆይ ምንድን ነው ስል የሚናገርለት እንዳጣ ብዙዎች ግን የሚሰሙ እንዳሉት ወጣቶች ልጆች ገና አሁን በኢንፈንት ያስደነግጣቸዋል። በህፃናት ልጆች ገና ትደነግጣላችሁ። አልደነግጥም እኔ ሲናገር አሜን ብዬ ስለተቀበልኩ ትደነግጣላችሁ ያልኩበት ይሄ ነው ምክንያቱ። የይሁዳ ንጉሥ ኢዮሳፍጥም ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። ባለ ራእዩ የሐናኒ ልጅ ኢዩ ሊገናኘው ወጣ። ንጉሱንም ኢዮሳፍጥን ከሃዲውን ታግዛለህን? ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን ማምለኪያ አጸዶችን ከምድር አስወግደሃልና እግዚአብሔርን ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። የተመለሰበትንም የጎደለውንም ባላንስ ተደርጎ ነው የሚነገረው። ዛሬ ግን በጣም የሚያስፈራ ነገር እኛ ጋር ይሄኛው ደስ ይላል ያኛው እንደዚህ ነው ልንለው የምንችለው የለም። ህንፃ ከመሰራቱ ውጭ ትውልድ ደፋር ከመሆኑ ውጭ አብዛኛውን የምናየው የለም። እንደውም እግዚአብሔር ራሱ በየጓዳ እየከተታቸው የሚያስተምራቸው ልጆች እንዳሉት እንደ ሰደድ እሳት የሚነሱ በእኛም ቤት በኦርቶዶክስም እውነተኞች ልጆች የሚነሱበት ጊዜ ግን በጣም ቅርብ ነው። አገሪቷ መጎብኘቷ አይቀርም። ኢዮሳፍጥም በኢየሩሳሌም ተቀመጠ። ደግሞም በቤርሳቤህ ጀምሮ እስከ ተራራማው እስከ ኤፍሬም አገር ድረስ ወደ ህዝቡ መጥቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው። በምድርም ላይም በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ውስጥ ፈራጆችን አኖረ። ፈራጆቹንም በጣም እዚች ጋር ስሙኝ፣ ለእግዚአብሔር እንጂ ለሰው አትፍረዱና እርሱ በፍርድ ነገር ከእናንተ ጋር ነውና የምታደርጉትን ተመልከቱ። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። በአምላካችንም በእግዚአብሔር ዘንድ በደልና በሰው ፊት ማድላት መማለጃንም መውሰድ የለምና
ሁሉን ተጠንቅቃችሁ አድርጉ አላቸው። ምንድን ነው ያላቸው? አስተካክሉ። መማለጃ መቀበል ማለት ያው እንግዲህ ጉቦ ነው አይደለ እንዴ? አሁን ጉቦ እንደዚህ ሆኖ ቤተክርስቲያን ውስጥ እየተሰራ ነው። ሰምተሻል? አዎ ሰምቻለሁ። ከእግዚአብሔር ከአምላኬ ከመስማቴ በፊት ግን ከሰው አላቅም ነበር። ይሄ እኮ አዲስ ነገር አይደለም ነው የሚሉት ሰው። እግዚአብሔር የተናገረንን እንኳን ስንናገር ለምደነዋል ነው የሚባለው። እንደው ኢዮሳፍጥም ከሌዋውያንና ካህናት ከእስራኤልም የአባቶችን ቤቶች አለቆች በእግዚአብሔር ስም ፍርድን እንዲፈርዱ ክርክርንም እንዲቆርጡ በኢየሩሳሌም ሾመ ይላል። ኢዮሳፍጥ ንጉስ ነው አይደል እንዴ? ንጉሳችን ንጉስ ነኝ ብለው ሲመጡ ሰምቻለሁ። እኔም ወጥቼ የማላውቀውን እሳቸው ሲመጡ እኔ የወጣሁትና የተቀበልኩት። እርሱ ግን ምንድን ነው ያላቸው? በእግዚአብሔር እና በሕዝብ ፊት በፍርድ አታድሉ ብሎ ሕዝቡን መለሰ። ዛሬ ወጣ ብሎ ሕዝቡን ለመመለስ ጮሆና አልቅሶ በቤታችንና በጓዳችን የሆነውን የወንድማማችን ጥል አስተካክለን በአደባባይ ወጥተን ሕዝቡን ተመለሱ ልንል ሲገባ ንጉስም ደግሞ ወጣ ብሎ ዳኞችንና ፈራጆችን ይህ ንጉስ እንዳደረገው ሊያደርግ አይገባውም? ይገባዋል። መልሱን ለእናንተ ትቼዋለሁኝ። በከተሞቻቸውን ከተቀመጡት ከወንድሞቻችሁ በደምና በደም መካከል በሕግና በትእዛዝ ለስርዓትና በፍርድም መካከል ያለ ማናቸውንም ነገር ወደ እናንተ ቢመጣ እግዚአብሔር እንዳይበድሉ ቁጣም ከእናንተ በወንድሞቻችሁ ላይ እንዳይመጣ አስጠንቅቋቸው። እንዲሁ ብታደርጉ በደለኞች አትሆኑም። እነሆ ለእግዚአብሔርም በሚሆነው ነገርና የካህናቱ አለቃ የአማርያ በንጉስ ነገር ሁሉ የይሁዳ ቤት አለቃ የኢካማኤልም ልጅ ዜዴቅያስ በላያችሁ ተሾመዋል። ሌዋውያን ደግሞ በፊታችሁ አለቆች ይሆናሉ። በርትታችሁም አድርጉ፣ እግዚአብሔርም መልካም ከሚያደርግ ጋር ይሁን ይላል። በደምና በደም መካከል እያለ በጣም በቀደም እርጅ ያደረገኝ ነገር ለብዙ ጊዜ ሰምቼው አላውቅም። ብዙ መስማት ኢንተረስት የለኝም። ያንን ሰው ባለግሩ የሚባል ሰውዬ ጋር የመጣ አንድ ሰው አይ ነበር። በጣም የሚያሳዝን ነገር። ከዛ እሱን እየተመለከትኩኝ ሚስቱን እንደተቀማ ፍርድ እንዴት እንደተዛባበት ሲናገር እኔ እዛው ቁጭ ብዬ ጌታ ምን ይለኛል? ልጆቼንም ይገላሉ፣ እርስ በራሳቸው ልጆቼ ይገዳደላሉ ነው ያለኝ። እናንተ በስውር ወንድሞቻችሁን የምትገሉ የምታስገድሉ፣ በእውነት የሚያገለግሉትን ቤታቸውን የምታፈርሱ፣ መንገዳቸውን የምታጣምሙ ሰዎች ብሎ የእግዚአብሔር ሰው ንጉሥ አይናገርም? እንዲህንን የደም ጩኸት ሲሰማ ምንድን ነው ያለው ያ ሰው? ፕሬዚዳንቱ እንዲያዩልኝ ይፈልጋለኋል። በቃ መንግስት ይህንን እንዲያይልኝ ይፈልጋለኋል። ዓለም እንደዚህ እያለ ነው። አባቶች ልጃችሁ ነው። ሌላውን እግዚአብሔር እንዲህ ይላል እግዚአብሔር እንዲህ ይላል የሚባለው እንዳለ ሆኖ እንደምትናገሩት ምን እየሆነ ነው ብላችሁ የተናገራችሁ በጣም በቁጥር 1 እና 2 ሰው ነው። አንድ ወንድም አስታውሳለሁ፣ ወይ መልቀቅ ነው ወይ ማስተካከል ነው ያለ። የት ስቴት እንዲሆን አላቅም፣ ወይ እዛው ይሆን አላቅም። ኧረ ስለ እግዚአብሔር፣ ኧረ እግዚአብሔርን እንፍራ። ኧረ ምን እየሆነ ነው? ልጅ አልባ የሆኑ ወላጆች፣ ሰው ወጥቶ ለመግባት በሀገሩ ላይ እየተጨነቀ እኛ እንደ ልባችን 24 ሰዓት ነርተን ስንወጣ ምን እየተሰራ ነው? እርሶን የመሰለ ንጉሥ ተቀምጦ መቼም አቢግያም ደክሟት ካልሆነ በስተቀር ዝም ያለችው ጊዜ እስከሚመጣ ድረስ ውስጧም ውጫዋም ያስታውቃል። አቢግያ ቀን ሲመጣ ነው የተናገረችው። ቀን እስከሚመጣ ድረስ ምንም አልተናገረችም። ዝም ብላ ተገዝታ ትኖር ነበር። ዛሬም እንደዚህ የሚያደርጉ ባሎችም አሉ፣ ሚስቶችም አሉ በየቤቱ። ተው አይበጅም ለልጆቻችን ብለው የሚሉ አንዳንዶቹ ደግሞ እንደ ዓለም እንዲመጣላቸው መንገዱን እና ገንዘቡን የሚፈልጉ ሴቶች አሉ። አገልጋይ ካላገባን ብላችሁ የጸለያችሁ ሴቶች ባሎቻችሁን ዲሲቭ የምታደርጉ፣ እናንተም ደግሞ ሚስት ስታገቡ በስጋችሁ ያገባችኋቸው ለገንዘብ ብላችሁ ያገባችኋቸው ሰዎች ዛሬ መከራ በቤታችሁ ውስጥ ያለ ሁሉ
ምድሪቷ ታለቅሳለች ነው የምላችሁ። በጣም ነው የሚገርማችሁ። ምድሪቷ መተኛት እስከሚያቀተን ድረስ ምንም አልጎደለብንም። በአደባባይ ጥቁር ለብሰን አንቆምም። ህዝቡን የባሳን አስጨንቅም። እኔ አላስጨንቅም ብዬ ነው። እውነቴን ነው የምላችሁ። እናቴ ብትሞት ነጭ ለብሳለሁ። ወንድሞቼ ጌታን ያውቃሉ። ቢሄዱ ጥቂቶቹ ናቸው የቀሩኝ። ጌታን የማያውቁ አሉ በጣም። ግን ልንገራችሁ፣ ተነግሯቸው ያልሰሙትንም ምንም ማድረግ አይቻልም። ነጭ ለብሳለሁ። ነገር ግን ይሄ ጥቁር የሚያስለብሰው የአሁኑ ሰዓት ነው። የዛሬው የሀገሬ ሁኔታ የኢትዮጵያ ህዝብና የኤርትራ ህዝብ ሁኔታ ነው። ጦርነት ሲታወጅ እንደውም ተባባሪ ለመሆን ክርስቲያን መሆን አለበት ብሎ ዘማች ለመሆን የምንናፍቅ ሰዎች አለን። ወዴት እየሄድን ያለ ነው? ወዴት እየሄድን? ጭራጭ ሰዎች ሃይማኖት ቤት ውስጥ ከመሞት ይልቅ የትም ቦታ ልሞት የሚሉበት ደረጃ። ልጆቻችን በየብስና በባህር እኮ ሲሄዱ ሞት እዚህም አለ እዛም አለ ብለው ነው የሚሄዱት እንጂ ሳይገባቸው ቀርቶ አይደለም። አረ የሀገር ያለህ፣ አረ የህዝብ ያለህ፣ አረ አባቶች ያለህ እንዴ! እውነት ለምን አቅም አጣን? ለምን አፈርን? ለምን ነገስታት ፊት ገብተን ድፍረት ኖሮን አስደንግጠን መውጣት አቃተን? ምን ሆነናል ብለን አንጠይቅም እንዴ? አባቶች አትጠይቁም እንዴ? በዘመናት ያገለገሉ እየተባለ እየተነገረ ድሮም ይሄ ወጣት ለአንደኛው ሰው መባ ለማሰብሰብ ከሀገር አገር እየሄዳችሁ እንድትባረኩ ስጦታ ይሄንን ስጡ ያንን ስጡ እያላችሁ በህይወት ኑሩ። የእግዚአብሔርን ፈቃድ አድርጉ። በጽድቅ ተመላለሱ። ቅድስናን ውደዱ። ህብረታችሁና ፍቅራችሁ አንድነታችሁ ይግነን። በዛን ጊዜ የእግዚአብሔር በረከት ይፈስላችኋል ተባለ እንጂ እንካ በንካ ጉቦ እግዚአብሔር አይሰጠውም። እንደውም በሮሜ 12 ላይ ሰውነታችሁን መስዋዕት አድርገን እንድንሰጥ ማንነታችንን እሱን ከሰጠን በኋላ ማንም ጠሪና ጠያቂ አያስፈልገንም። መባችንንና ስራታችንን ለመስጠት ኤክሰስ እንሄዳለን። ኤክሰስ ይሄዳል ህዝቡ። ዛሬ በአደባባይ ዘይትና ውሃ ስለተሸጠ ጨው ስለተሸጠ ነው የምትሉት? ድሮም እኮ ሲሸጥ ነበረ በሌላ መንገድ ከአንዱ ስቴት እየተሄደ ምስኪኖች መጥተው እንኳን ያገለገሉት እነሱ ሲመጡ የሚሰጠው ስጦታ ለእነሱ አይደርሳቸውም ነበር። እንደ የኔ ቢጤ ተሰጥቷቸው ነበር የሚሄዱት። የስ የምናውቀውን እንናገራለን። ገንዘብ ተቆርጥሮ ሳያልቅ ከላው ላይ ብድግ እየተደረገ ከገንዘብ ቤት እየተወጣ ይህን ክፋት እያየ ያደገው ህዝብና ወጣት እንዴት ሊሆን ይችላል ታዲያ? ዛሬ ግን አልገባቸውም። ብዙዎቹ በቤታቸው ታሪካቸው እየተሰጣ ነው ሜዳ ላይ። እኔ ገና ዛሬ እግዚአብሔር ይሄን አለኝ የዛሬ ስንት ዓመት ይሄን ብሎኝ ነበር ስል ነገሩ እኮ ኦልሬዲ ጀምሯል ሲሉኝ እደነግጣለሁ። የሚገርማችሁ አትደነግጡ? አትፈሩ? ስለ እናንተ አይደለም እደነግጠው፣ ራሴን ምርመራ ውስጥ ኢንቬንቶሪ ውስጥ እገባለሁ። ስለ ራስሽ ብቻ ከሆነ ለምን ዝም አትይም ልትሉ ትችላላችሁ። እናንተ ዝም ስትሉ ለምን ዝም አላችሁ ካልኩ እኔ እንዴት ዝም ልበል? ዝም ያልኩበት ዘመን በሙሉ ይሄውና በአደባባይ ሲገለጥ እያየሁት ነው። ከኔ የበለጠ በእግዚአብሔር ፊት የሚያነቡ እናቶችና አባቶች ግንባራቸውና ጉልበታቸው መጃ ወጣ ብዙ ሰዎች አሉ። እንባ የሚያነቡ ተዋቸው። በጸሎት የሚተጉትን ሰዎች ከእግዚአብሔር ጋር ተስማምተው፣ ነገር ግን በሚደርስባቸው መከራ ንጉስና መንግስት አጥተው ፈራጅ አጥተው ልጆቻቸውን እያጡ ወላድ አልባ የሆኑት ሰዎችስ ታዲያች ሀገር እንዴት በደም አትታረስ? ነገም ይቀጥላል። ግን የሚገርማችሁ ዛሬ ኖራችሁ ሊሆን ይችላል። አላውቃችሁም እንደምትባሉ ምንም ዳውት የለኝም። በምን ብትሉ በደሙ ነዋ። እንደተናገረው የእግዚአብሔር ሰው ካህናቱ ምን ያድርጋል? ካህናቱ ምን ማድረግ ነው ያለበት? በርትታችሁ ሌዋውያን ደግሞ በፊታችሁ አለቆች ይሆናሉ። በርትታችሁም አድርጉ፣ እግዚአብሔርም መልካም ከሚያደርግ ጋር ይሆናል። ምክንያቱም እግዚአብሔር መልካም ከማያደርግ ጋር አይሆንም። ዛሬ እንጀራ በላን ማለት ፊቱን በእግዚአብሔር መንግስት ውስጥ እናየዋለን ማለት አይደለም። ወንድሞቼና እህቶቼ አላውቃችሁም ተብሎ ተጽፏል። ብዙዎች የዳዊት አምላክ ዛሬም ቅን ፈራጅ አምላክ ነው። ዳዊት እኮ ከባሺባ ጋር
እንደዛ በሆነበት ጊዜ ነቢዩ ናታን እኮ መጥቶ ሲገስጸው ተመልሶ በእንባ ነው። ልጁ እስከሚሞት ድረስ አለቀሰ። ከሞተ በኋላ ግን እኔ ወደ እርሱ ይሄዳለሁ አለ። አልቀረለትም። ኮንሲኮንሲው በልጁ ነው የተዋረደው። ወገኖቼ አሟሟቴን አሳምርልኝ ይላሉ የሀገራችን የቀድሞ አባቶቻችን። ዛሬ ስለ አሟሟታችን አይደለም ስለ አኗኗራችን ግድ የለንም። እኔ ለጎርፍ ቢሰጡኝ ምን አገባኝ አለኝ አባቴ መዝሙር ላመጣልህ ነበረ፣ ጌታን ከተቀበለ በኋላ ላመጣልህ ነበረ፣ ግን ያስቸግረዋል ብዬ ነው ብዬ የዘርፌ መዝሙር ገና ያኔ እንደውም አልመጣችም፣ ግን ዝማሬዋ በጣም ያስታውቅ ነበርና የሷን ወስጄ ሰጠው። ለምን አታመጭልኝም? ለጎርፍ ይስጡኝ ቢፈልጉ አለኝ። መቃብር ነው ሌላ ምን አጣለሁኝ አለኝ። እናንተ አባቶች ምን ነው? ምን አደረገን? ምን አጠፋን? እያየን እኮ እየደነገጥን ያደግነው። ዛሬም ዝም ብላችሁ ትቀጥላላችሁ እንደ ይሄ እልቂት እያያችሁ? የስ አባቶች እኔ ስመጣ በጌታ ቤት የነበራችሁ ምን እየተደረገ ነው ያለው? እግዚአብሔር ከዝማሬው በፊት ከወንድሞቻችን ጋር ሰላምን እንድናደርግ ይፈልጋል። ከአምልኮቱም ከሁሉም በፊት መሰዊያችንን ደግሞ እንድናድስ ይፈልጋል። የእርሱ መገኘት እኮ የእኛ መገኘት የእሱ መገኘት ሊሆን ይገባል። በቀድሞ ዘመን እግዚአብሔር ከመናገሩ በፊት ድምፅ ሊመጣ ሲል ጉባኤውን ጸጥ ነበር የሚያደርገው። በእግዚአብሔር ክብር ሲያደርግ ከየት አቅጣጫ እንደሚመጣ ነው እንጂ የሚጠበቀው የእግዚአብሔር መገኘት አይጠረጠርም ነበር። ዛሬ እንዲህ አይነቱ የት አለ? እንደው ሌላ ቢወርድ እንኳን ማን ያየዋል? ምክንያቱም አቧራን የምናቦን ነው። አቧራ እናቦናለን። ተረጋግቶ መስማት የለ፣ ተረጋግቶ ማምለክ የለ። የሀገሪቷ ነገር አይገዳችሁም? እናንተ እንጀራ ስለበላችሁ ግራውንድ +5 እና +3 ስለሰራችሁ ነው እናንተ አገልጋዮች የተባላችሁት። እነኛማ የቀድሞ ዘመኖቹ ጥቂቶቹ የሞታቸውን ቀን እንኳን ተናግረው ነው በሉ ደህና ደሩ እያሉ ያው በቅርብም እንደሄደው ሰው በሉ ደህና ደሩ ቃሉን አንብቦሉ በመጨረሻው ማይክሮ ሰከንድ ላይ ሪድ ዌል ኤንድ ፕሬይ ብሎ ነው የሄደው። ብላቴ ነው የተገደለው። አላመማችሁም? አትደነግጡም? እግዚአብሔርን አትፈሩትም? የሚገርማችሁ ለአስተዋዮች እኮ አባቶቻችን ጭምር ማለት ነው። እኔ የእናንተ ልጅ ነኝ። እኔ ይሄንን ከ36 ዓመት በፊት ይሄ ትውልድ ምን ሊሆን ነው ቤተ ክርስቲያን ውስጥ የሚሆነውን እያየው ብዙዎች እንደዚህ ስል በቃ እንደ ኖርማል ያዩበት ጊዜ ነበር። በጣም ጥቂቶች ደግሞ ያንን እያዩ የደነገጡበት ጊዜ ነበር፣ ማለት ባይፈልጉም እንኳን። እረ ወጣቱ እንዴት ሊሆን ነው ዛሬ? ያኔ ብላቴና የሆኑት ናቸው ዛሬ አገልጋዮች የሆኑት። ጉበኞች፣ አድመኞች፣ የወርቅ ጫማ ካላረግን የሚሉ ትገማለሽ ሽቶ። ጥሩ ነው እኮ ሁሉም ነገር መልካም ነው። ምላሽ እንኳን ስንሰጥ በስርዓት አንሰጥም። ገና በምድሪቷ ላይ ቁጣ የሚያስነሳ ቃል በድሃ ላይ መናገር። በድሃ የሚያላግጥ ፈጣሪውን ይሰድባል ነው የሚለው። በድሃ ማላገጥ ማለት የድሃዋን እንባ የልጆቿን እንባ አለመሞገት ያ ነው። እረ በኢየሱስ ክርስቶስ ስም ሰማይና ምድር ምን አደረገ? ዛፉ ምን አደረገ? እግዚአብሔር በቤቴ ውስጥ ያላችሁ ነው የሚለው። ነውር አሁንም ይገለጣል። ገና በአደባባይ ይገለጣል። ወገኖቼ እንመለስ። ያለኝን ነው የምናገረው። አልጨመርኩም፣ አልቀነስኩም። ገና የሚቀጥል አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከቁጥር ጉዳይ የለውም። ምክንያቱም በሰፊው መንገድ ይል ነበረ። በቁጥር ጉዳይ ቢኖረው በጠባብ አለ። ምክንያቱም በዛ ውስጥ የሚሄዱት ጥቂቶች ናቸው ነው ያለው። ሄኖክ አረማመዱን ከእግዚአብሔር ጋር ያደረገ በሞቱም አልተገኘም። የሚቆምላቸው ሙሴን ነው የጠመዱት። ይሄ የታወቀ ነው። ዛሬ ሙሴን የምታሳድዱ ሰዎች፣ ዳዊትን የምታሳድዱ ሰዎች፣ ኤልያብ ታቆማለህ። ዳንኤልን የምታሳድዱ ሰዎች፣ ከአምላኩ በስተቀር ሌላ ምክንያት የማታገኙባቸውን ሰዎች የምታስገድሉ ሰዎች፣ በምድራችን ላይ ይህንን የምታደርጉ ሰዎች ቢኬርፉል። ልንገራችሁን ያልግሽ ጨርሼ ነው።
ማሾፊያ ተደርገናል እኮ አደባባይ ወጥተን ስናለቅስ። ለማን ነው የምናለቅሰው? ለእግዚአብሔር አልቅሰን ለእናንተ በስርዓት ብንናገር ይሻላል ወገኖቼ። ግን ይህንን አብሬያችሁ ነው የምሰማው እኔም። ኢየሱስ ክርስቶስ ጌታ ነው፣ ሰይጣን ውሸታም ነው። በርቱ፣ ተመለሱ፣ ተመለሱ፣ ተመለሱ።